ወለጋ ላይ ያለ አማራ ማለት ነው በዚህ እንኳን አይደለም የሚታረደው በዚህ እየታረደ ነው ያለቀ ያለው ለምን ይሄ ይሆናል ሀገራችን ሰላም ይሁንልን እስኪ መንግስት ካለ አስተካከል ከቻለ እኛን እዚህ መርዳት ብቻም አይደለም እዚህ ሽር ይርዳን እናመሰግናለን ግን ሀገራችን እኔ አሁን ወሎ የሚባለው ምድር አላቀው ገና እየመጣው ነው ቤተሰቦቼ ግን ወሎዬ ናቸው አይደለም ግን እኔ ተወልጄ ያደኩት ኦሮሚያ ክልል ነው ምስራቅ ወለጋ ነው ማቀው የለኝም ወጣው መጣው ገና ወራል ሆነኝ ስለዚህ ሀገራችን ሰላም ሆኖ ወደ ሀገራችን ብንመለስ ቤተሰቦቻችንም ሳያልቁ እዛ ያሉት ቢረጋጋልን ነው ምለው እና ማምን ገለና እኔ ብቻ ነኝ አማራ ስመጣ እንደደንቆሮ ሰጥ ብዬ ሳልናገር የመጣው አማራ እኔ ብቻ ነኝ መኪናው ሙሉ ኦሮሞ ነው ግን እንደማያውቅ ዝም ብዬ እንደደንቆሮ ሳልናገር አፌን ዘግቼ ዝም ብዬ መጣሁ አልሐምዱሊላህ አባናትና ባባቴ ዱአ በሰላም ገባሁ ነርተው ስብሰባ ላይ ወሰዱን ከዛ ስብሰባ ላይ ታስቀምጠው እንዴት ነው ሞት ትፈልጋላችሁ መኖር አሉ እንዴት ብለን ነው ሞት ምን እንፈልገው ዝም ብሎ ካላህ ተመጣ ሞት የሚፈራ የለም ግን ዝም ብሎ ድንገት ሞት እንዴት እንፈልጋለን አላችሁ እና አንደኛው እንደገና እናንተም ግን እኔ አልፈልግም ይሄን ወጣት ይሄን ቆንጆ ይሄን ህፃን ልጅ አልገድልም እኔ አልገድልም ግን ልትገደሉ ነበር አለን እሺ ደግ አልገድላችሁም ሲል በረካሁን ብለው መረቁት ሽማግሎቹ አሚን አለ የማንኛው ቁጭ አለው ጋራውን መዘዘና ለቆመው ሰጠው ያንን ጋራ ሳይ ለልጅ አዋቂው አንተ ይለበ ልትገል እንደሆነ በጋራ እንዲያታርዱን አይደለም አንዱ ተቆንጆ ማለት ነው ሙታለች አይተውላትና በጥይት ግዲያሉን እንጂ ልገል እንደሆነ በጋራ እንዲያታርዱን አለ በቃ በሁሉም አላርዳችሁም ማለት ሌላው መጣ እንደገና ሶስተኛ ያው ሞልታው ዙሪያ ሆነው ነው እንጂ ከዛ መጣ እኔን እኮ አላርዳቸው ተውናቸው አለው ምን ትተዋቸዋለህ በቃ ሀረክ ያያልሽ ከስከሳው ሁሉን ያያል ጀዋቡ ጀግናው ነው ሁሉ አፈራስ በላል እኮ ሸን ያለ አይደል የኛ ደም ያልተመለሰ እንዴ ወይ ያማራ ልጅ እንደው ፈሶ እንዳይቀር እንደዚህ አይነት ጉርቢያ ተኛን ተረጀረክ 3 4 5 እየተነባበር ነው ዲክ ከዛ መጀመሪያ በቦምብ ጣሉብን ከዛ በኋላ በጥይት ራሳችንን አሉ እኔ 8 አባት አልተቤት ሙቷል አንዴ 16 ልጅ አመት ልጅ ሙቶብኛል አንደኛው የናኔ ተመታት አንደኛው ጉያ ተኝቼበት ተረበልኝ ይሆን አፈራ ጎዴውኝ ተቀብቻል የ8 አባት ልጆች አባታቸውን አሰጥቶኛል ሰባቱ ልጆች በየቦታው እየተበታተኑ ነው ያሉት አሁን ለታኒቱ ብትመጣ መግቢያ አጣይ አትመዘገብም ማለት ዝገባት አልተመዘገበ እዚህ ግቢ አትቀመጥም ፍትህ ለወለጋ ህዝብ እባካችሁ ስለ መድኃኒዓለም ስማችን አማራ ነው ጥላ የሌለው ዛፍ አይታረፍበትም አልহামዱሊላህ ረቢል ዓለሚን በሰው ሀገር ላይ ያከበርናቸው እንጀራ ያቁም ነበር እንጀራ በላናቸው ዘመድ አሳጡን ጎረምሳ ልጅ ሊዳር የደረሰ ሳዱላ ሊባለጮኛ 12 ነው እህቴ ቁጭ አርገዋት የወላድ ማን ያረጓት አማራ በአማራ ሀገር መከበር አለበት አማራ በአማራ ሀገር መከበር አለበት እንጀራ ብለን ጧራ ገንዘባችንን ለበላን ስደተኛ ሆነን በአገር ላይ ተቀምጠናል ይሄ ጅል ዘመን መቼም ያልሰራን ስራ የለውም በ93 ጀምሮ በጣም ያልተሰራ ነው ስራ የለንም እናችን እየጠፋ ነው ያለነው እየተደናበርን ነው ያለነው ተዛ ጀምሮ ያው ሞትም ተዛ ጀምሮ ነው ስናልቅ የኖር ነው ይሁንም እንደምታውኝ ይኸው እንተና አይኔን ተመትቼ ባሳር ነው መሀዲው አሁን ተዛ ጀምሮ ይወጋን ያለው የክልሉ መንግስት ሸመልስ አብዲሳ ሌላ አይደለም ይፈሸል ነበር ምንፈራው ዛሬ ደግሞ ልዩ አይደል ምን ግልጽ ያለ ነገር ነው ወስዳችሁ ፊት ለፊትን ብትል ምን መሰክርባችሁ ነው ሸኔና ልዩ አይደል ተገናኝቷል አንዱ ሆኗል ፊትኛ ውጃጅ ሸኔ ላይ ነበር አባትየው ካቢኔ ነው ልጅየው ሸኔ ነው
15 ሰው እኔ ነኝ የተረፍኩት። እንደዚህ አርደዋቸው ፍራሽ አንጥፈው እሳት ለብልበው የአማራ መታረድ የአማራ መፈናቀል ከመቼ ጀምሮ እስከ መቼ ይቀጥላል? በወር 4,000 ብር የሚከፍላቸው ሚኒሾች አስተዳድሮ የሚጠብቁት ሚኒሾች ፍቃዱ እንዴ ነው እየዞረ በፓትሮል ያስመጣል። ሞተ የሚባለው አማራ ነው። ተፈናቀለ የሚባለው አማራ ነው። የምታውቁት ነገር ነው። ይሄ በየዓመቱ እየቀጠለ የመጣው የአማራ መፈናቀል ነው። አሁን እኛ ወጥተናል አንብላም በራብ የምንሞት ወገኖቻችን እናንተ ተቀብሩናላችሁ። የልጅ የ16 ዓመት ነው ሀዚያ ረርቦ ይቀር እዛ ላሉት ወገኖቻችን ድምጽ ሁኑን ነው የምለው። እዛ ላሉት ወገኖቻችን የመጣንበትን መንገድ እናንተ ብታዩ ካዘን ለአዘን ነው የምትጨምሩት። ካዘን ለአዘን አንድ ሰው ገደል ሸርተት ብሎ ቢገባ አይመጣም። ለዛ ወገናችን መንገድ ከተዘጋ 2 ዓመቱ ነው በመንግስት የተዘጋው። አማራ ምን በደል ደርሶበታል ምናምን ወዘተ ተረት የምታወሩ ብዙ ሰዎች አላችሁ። አማራ ላይ የደረሰውን በደል እኛ ነን የምናውቀው። እናንተማ የበደሉ አድራሽ ሰዎች ስለሆናችሁ ምንም አይነት ነገር አይሰማችሁ። ምክንያቱም በደሉን የምታደርሱት እናንተ ስለሆናችሁ፣ ጥቃቱን እንትን እያደረጋችሁ ያላችሁት እናንተ ስለሆናችሁ፣ እያጠቃችሁ ያላችሁት እናንተ ስለሆናችሁ አይሰማችሁም፣ አይታያችሁም። በነገራችን ላይ ያም አለ ይሄም ተወደደም ተጠላም ወደም አላችሁ ወደዛም ምንም ነገር የሚቀየር ነገር የለም። ገባችሁ? አማራን በዶዘር እያፈሳችሁ ስቀብሩት ነበረ። ይሄ የአማራ ሬሳ ነው። ኦኬ፣ በመኪና ጭናችሁ የወሰዳችሁት የአማራ ሬሳ ነው። ሁሉንም አንድ ገደል ነው የከተታችኋቸው። መቼም የማይረሳ ነገር መቼም ቢሆን የማልፋታችሁ በዚህ ምክንያት ነው። ከዚህ የከፉ ብዙ ቪዲዮዎች አሉ። ብዙ ለእያንዳንዱ ደግሞ ጠይቃችኋለሁ እየወጣሁ ለእያንዳንዱ እንጠይቃለን። ለእያንዳንዱ ነገር መልስ ታቀርባላችሁ። ወዳችሁ ሳይሆን በግዳችሁ። የብልጽግና አባል የተባልክ እያንዳንድህ ገና ዋጋ ትከፍላላችሁ። እውነቴን ነው የምላችሁ። ምንም አንድ ቅንጣት ነገር አማራው ላይ የደረሰውን በደል እያንዳንዷን በጥፍ ነው የምናስከፍላችሁ። ይህንም ነገር ማወቅ አለባችሁ። የብልጽግና አባል የተባልክ አማራ ማህበረሰብ ላይ ሞትን ያወጃችሁ የአማራ ማህበረሰብ ስቃይ እንደዚህ ያበዛችሁት ዛሬም ሆነ ነገም ለእያንዳንዷ ትጠየቃላችሁ። ለእያንዳንዷ የጊዜ ጉዳይ ነው። እያንዳንድሽ ለፍርድ ትቀርቢያለሽ። አማራ ላይ እንደተሳለቃችሁ አማራው ሞት ላይ ሬሳው ላይ እንደጨፈራችሁ አትቀሯትም። ዳሲት ማንም ደግሞ ሽሩሩ የሚላችሁ ትውልድ የለም። ጠያቂ ትውልድ ነው ያለው። እንጠይቃችኋለን። እስከ መጨረሻ ድረስ እንጋፈጣለን።